ልብህን ካስተካከልክ ቤትህ ይስተካከላል። እግዚአብሔር እንደሆነ ትሞታለህ ቢልህም መሞትህን አይፈልግም። እርሱ ከኃጢአትህ እንጂ ካንተ ጋር ጸብ የለውም። በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁ ይላል ጌታ እግዚአብሔር። ከመንገዱ ይመለስና በሕይወትም ይኖር ዘንድ አይደለምን ይላል መሐሪው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 23። እርሱ ትሞታለህ የሚልህ መኖርህን ፈልጎ ነው። አንዴ ብያለሁ ብሎ አይጨክንብህም። በንስሐ ተመለስ እንጂ ምሬሃለሁ ለማለት ይቸኩላል። አሁን ትሞታለህ ብየው አሁን ትድናለህ ብለው ይንቀኛል ሳይል ተመልሶ ይምርሃል። ኃጢአትህንም ወደ ጥልቁ ይጥለዋል። በጎ እንድትሠራም ዕድሜ ይጨምርልሃል። አንተ ብቻ ተመለስና አሁኑኑ ንስሐ ግባ። ከበደል አልጋ ጋር ያጣበቀ ፈተናም ድል መንሻው ጊዜው አሁን ነው። ሕዝቅያስ በደቂቅ አምባ ምሕረት አግኝቶ ዕድሜ ካስጨመረ በአብይ ጾም ሙሉ የሚያለቅስ ምን ያህል ዕድሜ ያገኘው? ወዳጄ አንተም ተነሳና በዚህ ወር ቤትህን አስተካክል። እንደ ሕዝቅያስ ፈጣሪህ ይጠብቅሃል። የተቀየምከውን ይቅር በል፣ የበደልከውን ካስ፣ የሚበቀልህን የማይተኛ ጠላትህን ዲያብሎስን ተበቀለው። ጾም ዲያብሎስ ድል የተደረገበት የጦር አውድማ ነው። በዚህ ወራት ድል ያላደረግነውን ፈተና በሌላ ጊዜ አናደርገውም። ሰነፍ